የከበረ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን እንደምቆያችሁ ከከፋ ማህበረሰብ ቴሌቪዥን ከሳምንቱ የተመራረጡ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። በተቋማት የተያዙ ክፍት ቦታዎችን በማልማት ምርትና ምርታማነትን ማሳደግ እንደሚገባ የሺሽንዳ ከተማ አስተዳደር ግብርና ዩኒት አስገነዘበ። ወጣት አርሶ አደሮችን በማደራጀት በሺሽንዳ ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ከ7.5 ሄክታር በላይ ማሳ በማልማት የውስጥ ገቢን ከማሳደግ በተጨማሪ ምርትና ምርታማነትን ለማረጋገጥ እየተሰራ መሆኑ ተገልጿል። ሳሙኤል ቆጭቶ ያዘጋጀውን መቅደስ ተሾመታ ቀርባለች። የሺሽንዳ ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ስራዎችን ከማስኬድ ጎን ለጎን ባለው ትርፍ ይዞታ ላይ የሰብልና የጓሮ አትክልቶችን በማልማት የውስጥ ገቢ ከማሳደግ በተጨማሪም ሌሎች ወጣቶችና አርሶ አደሮች ተሞክሮ ሊሆኑ የሚችሉ ተግባራትን እያከናወነ ይገኛል። በትምህርት ቤቱ በእርሻ ልማት የተሰማሩ ወጣቶች በሰጡት አስተያየት በበልግ አዝመራ በሙሉ ፓኬጅ ያለሙት የበቆሎ ምርት የተሻለ ደረጃ ላይ መድረሱን ተናግረዋል። በዚህ ኮንትራት ነው የወሰድኩት፣ ለአንድ አመት ነው የወሰድኩት። ሙሉ ፓኬጅ ተጠቅመ ሰርቻለሁ። በጣም ተጠቃሚ ነኝ። በግብርና ባለሙያ ተመካክረ ነው ስራውን የቀጠልኩት። እስካሁን ምርቱ በጣም ምርጥ ነው። አሁንም ያው ለማንሳት ደረጃ ደርሻለሁ። ከዚህም በፊት ዛፍ ነበረ ተተክሎ ያለ እንግዲህ ሳይታረስ የቆየውን ቦታ እንጨቱን ጣሉና ያ ቦታ ይመሸኛል ብዬ የማይሆንበት ቦታ ላይ ከሚውል ብዬ ለጋራ ጠይቄ ነው ቦታውን ስራ ጀመርኩኝ። ለዛም እንግዲህ አግባብ ያልሆነ ስራን አልሰራም ብዬ ከግብርናዎች ጋር ተጣይቄ ከባለሙያዎች ጋር ማለት ነው ግብአቱን በመውሰድ ትምህርት ቤቱም ግማሽ በማድረግ እኔም ግማሽ በማድረግ ትምህርት ቤቱም ባለው አቅሙ ጥማድ በር በመስጠቱ እኔም እንግዲህ አንድም አይደለም ከየትም በመፈለግ ጨምሬ እንደና ደረጃ ላይ ያለው መሆኑን ነው። የትምህርት ቤቱ ርዕሰ መምህር አዴሎ ከበደ በበኩላቸው በትምህርት ቤቱ ያሉ ቦታዎችን በማልማት የውስጥ ገቢን ለማሳደግና ምርትና ምርታማነትን ለማሻሻል በትኩረት እየተሰራ መሆኑን ገልጸዋል። የትምህርት ቤቱን አጠቃላይ ይዞታ ከማልማት አንፃር ብርቱ ስራ እየሰራን ነው ያለነው። ስለዚህ ከነዚህ መካከል እንግዲህ የውስጥ ገቢ አቅማችንን አዳብሮ መቀጠል አማራጭ የሌለ ጉዳይ መሆኑ ይታወቃል። ምክንያቱም በአሁኑ ሰዓት የመማር ማስተማር ስራዎችን ለማስከድ የውስጥ ገቢ አቅምን ማሳደግ እጅግ በጣም ወሳኝ ጉዳይ ነው የሚሆነው። ከዚህ አንፃር በግብርና ቴክኖሎጂ በትምህርት ቤታችን ላይ እጅግ ሰፊ ስራ ነው የሰራ ነው። ይህንን ስንሰራ ያሉንን የቦታ አቅም ስንጠቀም የነበረው ቦታዎችን በኮንትራት በመስጠት በጋራ በማሳረፍ በግልም ትምህርት ቤት ላይ ተማሪዎችን በማስተባበር በመስራት በሶስት አይነት ስራዎች ነው ትምህርት ቤት ላይ ስራዎችን ስንሰራ የነበረው። ከዚህ አንፃር እንደተመለከታችሁት በቆሎ እንግዲህ በሙሉ ፓኬጅ ነው እዚህ ግቢ ውስጥ ስንሰራ የነበር ነው። በሙሉ ፓኬጅ ሰርተንም ጥሩ ውጤት እናስመዘግባለን ብለን ነው እየጠበቅን ያለ ነው። አሁን ወደ ውጤት ደረጃ እየደረስን ስለሆነ ውጤታማ እንሆናለን ብለን እንጠብቃለን። ከዛ ጋርም ተያይዞ አትክልቶችንም አይታችኋል። አትክልቶችም ቢሆኑ በፊት ከተለመደው ከልማዳዊ አሰራር ወጥተን ለምሳሌ ጥቅል ጎመን በመስመር በርበሬን በመስመር ያንም በፓኬጅ በግብርና ባለሙያ በመደገፍ ከነሱም ትምህርት እየወሰድን እነዚህን ስራዎች በመስመር ሲንሰራቸው ለትምህርት ቤቱ ውስጥ ገቢ ብቻ ሳይሆን ማህበረሰቡ አይተው ትምህርት አገኝተው ከዚህ ልምድ ወስደው በጓሯቸው በይዞታቸው እንዲሰሩ ጭምር እጅግ በጣም በርካታ ስራዎች ናቸው ሲንሰራ ያለነው። የሺሽንዳ ከተማ አስተዳደር ግብርና ዩኒት አስተባባሪ አቶ ተመስገን ወልደማርያም በበኩላቸው በትምህርት ቤቱ በበልግ አዝመራ የበቆሎ ልማት በሙሉ ፓኬጅ ለሌሎች ተቋማት ማሳያ መሆን በሚችል መልኩ እየለማ መሆኑን ተናግረዋል። እዚህ ጋር እየተመለከትን ያለነው በበልግ አዝመራ የተሰራውን የበቆሎ ማሳ ነው። እንግዲህ የበቆሎ ማሳ በእርግጥ ቀደም ሲል ትምህርት ቤቱ ያው በራሱ ለማሰራት ያው የአቅሙ ውስንነቱ ስለነበረ ለተለያዩ ሰዎች በጋራ እየሰጠ ምን ያደረገ ነበረ ሲያሰራ የነበረው። ከዛም የሚገኘው ምርት አጥጋቢ ምርት አልነበረም። ምክንያቱም አርሶ አደሩ ደግሞ ወደዚህ ቦታ ሲገባ የራሱን የግል ጥቅምና አላማውን ብቻ ይዞ መጣበት በሬ ለማድለብ የተለያዩ ነገሮችን ብቻ ለመጠቀም የራሱን አላማ ይዞ መጣበትና የትምህርት ቤቱን ጥቅም ያላማከለ ነበርና
ያው ይህንን ትምህርት ቤቱ አስቦ በመቀየር የተሻለ አርሶ አደርን አወዳድሮ ወደዚህ በማስገባት ለሌሎችም ማስተማሪያ የሚሆንና ራሱ ሰርቶ መጠቀም የሚችለውን ወጣት ያው ቦታውን በጨረታ ሰጥቶ ከዛ ከሚገኘው በተሻለ ያው የተሻለ ዋጋ ነው ብሎ ባሰበው ማለት ነው። ምክንያቱም ከምርቱ ከሚያገኘው ይልቅ ያው በኮንትራት ሰጥቶ የኮንትራት ገቢ ማግኘቱ የተሻለ ነው ብሎ በማሰቡ ይህን ወጣት በኮንትራት መልክ እዚህ አስገብቶ ያሰራ ያለበት ነገር ነው ያለው። በከተማ አስተዳደሩ ያሉ የተለያዩ ተቋማቶች ያሏቸውን ይዞታዎች በማልማት ምርትና ምርታማነትን በማሳደግ የውስጥ አቅማቸውን ማሻሻል እንዳለባቸው ተመላክተዋል። እዚህ ትምህርት ቤት ላይ ምርቶችን ስናመርት ረጅም ገበያ ላይ ተንቀሳቅሰን አንቸገርም። ከዚህ ቦንጋ ብለን ከዚህ ሚዛን ብለን ያመረትነውን ምርት የምንቸገርበት አይደለም። እንዶ ምሳሌ ማንሳት ይቻላል። እዚህ ካሮት አንድ ጥማድ አዘጋጅተን ቀጥታ ባለ ሆቴሎች መጥቶ መኪና አቁመው በማሳም ገዝቶ ጭኖ የሚወጡበት አጋጣሚዎች ስላሉ ብቻ ሽሽንዳ ሁለተኛ ደረጃ ትምህርት ቤት አቀማመጡም ቦታውም ምቹ አጋጣሚዎች ስላሉ እነዚህ የምናመርታቸው በቆሎች የሚሆኑ የተለያዩ አትክልቶች የሚሆኑ በጊዜ አንስተን ጥሩ ገበያ ለማግኘት ምቹ አጋጣሚዎች አሉ የሚል ሀሳብ ነው ያለው። ትምህርት ቤቶች በአሁኑ ሰዓት ከዚህ በፊት ያው በተለያዩ ነገሮች መንግስት ትምህርት ቤትን ይደጉማል። ብሎክ ግራንት፣ ስኩል ግራንት ተብሎ ደጎሙ ድጎማዎችን ብቻ መሰረት እያደረገ ጠባቂነት የነበረበት ነገር ነው ያለው። ግን ከቅርብ ጊዜ ወዲህ ትምህርት ቤቶች ሰፊ ይዞታ ያሏቸው እንደመሆኑ መጠን ራሳቸውን መቻል እንዳለባቸው ለትምህርት አስፈላጊ ሆኖ የተማሪና የመምህራን ቁሳቁሶችን ለማሟላት ትምህርት ቤት ራሱን አስችሎ መሄድ ስላለበት መንግስት የዘረጋው አዋጅ አለ። ይህንን መሰረት አድርጎ አሁን ትምህርት ቤቶች ሁሉም በሚባል ደረጃ አሁን ጥሩ መነቃቃት እየተፈጠረ ያለበት ነገር ያለው በከተማችን ውስጥ ባሉ ትምህርት ቤቶች ከዚህ ጋር 7 ትምህርት ቤቶች አሉ። ቢያንስ 2 የሁለተኛ ደረጃ ትምህርት ቤትና 5 የአንደኛ ደረጃ ትምህርት ቤቶች አሉ። እንዲሁም ኮሌጅ አለን። ሌሎች ሃይማኖት ተቋማቶችም አሉ። በአጠቃላይ እነዚህ አሁን የውስጥ ገቢን ከማሳደግ አንጻር እውነት ለመናገር ሰፊ ጥረት እየተደረገ ያለበት ነገር ነው ያለው። ሁሉም ተቋማቶች ያው በዚህ ልክ ነቅቶ ቢሰሩ ከመንግስት ጠባቂነት ወጥቶ ራሳቸውን እንደ ተቋም መምራት ይችላሉ የሚል እምነት ነው ያለኝ። በተገባደደው በጀት ዓመት ከ23800 በላይ መዝገቦች ላይ ውሳኔ ማስተላለፍ መቻሉን የከፋ ዞን ከፍተኛ ፍርድ ቤት ገለጸ። የዞኑ ምክር ቤት ባካሄደው በአራተኛ ዙር 13ኛ ዓመት 27ኛ መደበኛ ጉባኤው የዞኑ ከፍተኛ ፍርድ ቤት አፈጻጸም ሪፖርት አድምጧል። ዘገባው የታጀቶ ከበደ ነው። መቅደስ ተሾመታ ቀርባለች። ፍርድ ቤቶች በየደረጃው የተሰጣቸውን ተልዕኮ በላቀ ቁርጠኝነት በመፈጸም የፍትህ ስርዓት እንዲዘምንና ተደራሽነት እንዲረጋገጥ ባደረገው ርብርብ አበረታች ውጤት እየተመዘገበ መሆኑን በሪፖርቱ ተገልጿል። በበጀት ዓመቱ 24301 መዝገብ ቀርቦ 23847 ውሳኔ ያገኘ ሲሆን አፈጻጸሙ 98.13% ሲሆን 454 መዝገብ ለቀጣይ በጀት ዓመት የተላለፈ መሆኑን ፕሬዝዳንቱ ጠቅሷል። የዳኝነት ቅጣትና በሌሎች ገቢዎች 23 ሚሊዮን 930,862.1 ብር ለመንግስት ገቢ መደረጉን ገልጸዋል። በልዩ ትኩረት ውሳኔ ከተሰጣቸው ወንጀሎች መካከል ባስገድዶ መድፈር 33 መዝገብ ቀርቦ 32ቱ ውሳኔ አግኝተዋል። በጠለፋ 14 መዝገብ ቀርቦ 14ቱ ላይና ያለ እድሜ ጋብቻ 4 መዝገብ ቀርቦ 4ቱም ውሳኔ ያገኘ መሆኑን ነው የገለጹት። ህገወጥ የሰዎች ዝውውር፣ የሙስና ወንጀል፣ ኮንትሮባንድ፣ የታክስ ማጭበርበር፣ ደን መጨፍጨፍና የአፈር ማዳበሪያ እዳ ልዩ ትኩረት ተሰጥቶ ውሳኔ ያገኙ መሆናቸውን አመላክተዋል። የውስጥና የውጭ የመልካም አስተዳደር ችግሮች 19 ከተለዩት ውስጥ 14ቱ የተፈቱ ሲሆን አፈጻጸሙ 73.68% መሆኑን ተመላክተዋል። የሰው ኃይልና የግብአት እጥረት እንዲሁም የቴክኖሎጂ መሳሪያዎች ያለመሟላት ተግዳሮት ተብሎ ቀርቧል። በፍርድ ቤቱ ሪፖርት ዙሪያ የምክር ቤቱ አባላት ሀሳብ፣ አስተያየትና ጥያቄ አቅርቦ በፍርድ ቤቱ ፕሬዝዳንት ምላሽና ማብራሪያ ተሰጥቶባቸዋል። በመቀጠል የከፍተኛ ፍርድ ቤት የ2019 ዓ.ም ጠቋሚ እቅድ ላይ በምክር ቤት አስተያየት ተሰጥቶ በሙሉ ድምጽ ጸድቋል። የጤና መሰረተ ልማት ጥያቄያቸው በመመለሱ መደሰታቸውን በጊምቦ ወረዳ የሾቻ ቀበሌ ነዋሪዎች ገለጹ። በቀበሌው ከ40 ሚሊዮን ብር በላይ ወጪ የተገነባው ሁለተኛ ትውልድ የጤና ኬላ ተመርቆ ለአገልግሎት ክፍት ሆኗል። ለአድማሱ ጴጥሮስ ዘገባ አማኑኤል ክንፌ።
የምረቃ መርሃ ግብሩ በሀገር ሽማግሌዎች ምረቃ የተጀመረ ሲሆን በቦታው የተገኙ የጊምቢ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋም የህብረተሰቡ ጥያቄ ምላሽ እንዲያገኝ ትኩረት ተደርጎበት ለምረቃ በቅቷልም ብለዋል። እንግዲህ ግንባታው በጣም ትልቅ ግንባታ ነው። ከ40 ሚሊዮን ብር በላይ የጨረሰ ነው። ይሄን ወደ ህዳር ወር ውስጥ ነው መሰረት ድንጋይ ያስቀመጥ ነው። በአንድ አመት ውስጥ ደግሞ ይሄን ያክል ግንባታ ሁለቱም ቀበሌ ላይ አስመርቀናል። ይሄ ደግሞ እንግዲህ ከዚህ በፊት ከነበረው ልምዳችን አንጻር ሲታይ በጣም የተለየ ነው። ግንባታዎች ይቆያሉ፣ ጊዜ ይበላሉ። በአመት መሰረት ድንጋይ ተቀምጦ በአመት ተመርቆ ከዛሬ ጀምሮ እንግዲህ ማህበረሰቡ ቅድም ያልኩት ዲሪ አይሄድም። ከሁለት ወር በፊት ያስመረቅነው ተጋ ደግሞ ወደ ዝንጋጃ ሄድም ማለት ነው። በጤናው ዘርፍ ሰፊ ተግባራት መከናወናቸውን የተናገሩት ዋና አስተዳዳሪው የተመረቀውን ጤና ኬላ ህብረተሰቡ ጠብቆ እንዲጠቀሙም ጠይቀዋል። እንግዲህ ያው በጤና ዘርፍ ያደረግነው ትኩረት ሰፊ ነው። ጤና ጣቢያዎችን መገንባት ብቻ ሳይሆን ጤና አሁን 35ቱንም ቀበሌ ሞዴል የማድረግ ስራ ሰርተናል። ውጤታማ ነን። ቅድም የክልሉም የዞኑም እንዳለው ያው ምናልባት ከማህበረሰብ ተጠቃሚነት አንጻር የተሻለ እንቅስቃሴ የሚደረግበት ወረዳ በመሆኑና ያው ማህበረሰቡም ይሄንን ጠብቆ አገልግሎቱን የሚወስድበት ቅድም እንደሰማችሁም የዞንም የክልልም በቁስ የደገፉበት ሁኔታ አለ። የወረዳ ባለሙያዎችም ቴክኒካሊ ደግፎ ይሄንን ማህበረሰብ እዚህ በተገነባው ህንጻ ላይ ተጠቃሚ እንዲያደርግ የሚል ሀሳብ ነው አለ። በቦታው የተገኙ የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው የህዝብ ጥያቄዎች ምላሽ ለመስጠት እየተሰራ እንዳለ ተናግረው ሾቻም የዚህ ማሳያ ነው ብለዋል። በዞናችን የተለያዩ ቦታዎች ላይ ሰፊ ጥያቄዎች ይነሳሉ። የጤና አገልግሎት ተደራሽነት ለህዝቡ መቅረብ አለበት የሚሉ ሰፊ ጥያቄዎች ይነሳሉ። ከነዚህ አካባቢዎች አንዱ የጊምቢ ወረዳ ሾቻ ቀበሌ ነው። ሾቻ ቀበሌ ላይ በቅርብ የጤና አገልግሎት ማግኘት አልቻልንም። እናቶች ወደ ሩቅ አካባቢ የጤና ፍለጋ በመሄድ ይጎዳሉ፣ ህጻናት ይጎዳሉ። በዚህም በጉዞ ላይ ህይወት ማለፍ አለ የሚል የማህበረሰባችን ጥያቄዎች በሰፊው ነበሩ። ይሄንን እንግዲህ ጤና ፖሊሲ ተመልሶ ከተከለሰበት ከ2013 ወዲህ ላለፉት 5 ዓመታት የተለያዩ ወረዳዎች የተለያዩ ስራዎች ሲሰሩ ቆይቷል። በዚህ አመትም አምና 2013 ህዳር ላይ የህዝብን ጥያቄ ለመመለስ የወረዳ መንግስት በተለይም የአገራዊ ስልጠና ሰልጥነው ከተመለሱበት ማግስት አንድ መዋቅር አንድ ፕሮጀክት መስራት አለበት ለህዝብ ጥያቄ የሚመልስ በሚል በዞን ማዕከል ላይ ማጠቃለያ በሚያደርጉበት ሰዓት ላይ እኔ ሾቻ ቀበሌ ጤና ኬላ ሁለተኛ ትውልድ ጤና ኬላ የህክምና አገልግሎት የሚያሳልጥ ጤና ኬላ ልክ እንደ ጤና ጣቢያ አገልግሎት የሚሰጠውን መገንባት አለብኝ፣ እሱ ነው የኔ ፕሮጀክት ብሎ ቃል ገብቶ ነበር የመጡትና ይሄ ቃል ያው በአንድ አመት ምላሽ መጥቶ ሲያገኝ እጅግ በጣም ነው ደስ ያለኝ። እንደ ዞን የጤና ሽፋንን የጤና አገልግሎት ተደራሽነትን ከፋር አቶ አክሊሉ እንደ ዞን ለጤና ኬላ ድጋፍ እንደሚደረግ ተናግረው ህብረተሰቡ ጠብቆ እንዲጠቀምም ጠይቀዋል። በጀት በጅቶ ይህን ጤና ተቋም ገንብቷል። የክልልና የፌዴራል መንግስት ዞንን ጨምሮ ለዚህ ጤና ተቋም የሚያስፈልግ ማናቸውንም ግብዓቶች ያስገባል። ለጤሄ ተቋም መጥቶ እዚህ ቀበሌ እስከ ኖረ ድረስ ህዝቡ መጥቶ መጠቀም መቻል አለበት። ተቋምን እዚህ ማኖር እዚህ ወደ እጅ ቤት መወልድ ከሆነ ምንም አይጠቅምም። ስለዚህ መጥቶ የቅድመ ወሊድ ክትትል ማድረግ መቻል አለባቸው። ክትባት መከተብ መቻል አለባቸው። የነፍሰ ጡር እናቶች መጥቶ እዚህ የመውለድ እድላቸው ሰፋ ማለት አለበት። ከዛ ባሻገር ደግሞ ባለሙያዎቹ 24 ሰዓት እዚህ ውሎ ስለሚያድሩ በማንኛውም ሰዓቶች አገልግሎቶችን ማግኘት ይችላሉ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ተወካይ ዶክተር እንዳለ ሳህለ ጤናማ ዜጋን ለማፍራት እየተሰራ መሆኑንም አስቀምጧል። ክልል ጤና ቢሮ ጤናማና ምርታማ የሆነ ማህበረሰብን ዜጋን ለመፍጠር ብዙ ዘርፈ ብዙ ተግባራትን ሲከውን ቆይቷል፣ እየከወነም ይገኛል። ከዚህም በሽታን መከላከልና ጤናን ማጎልበት አንዱና ትልቁ ምሰሶ በማድረግ ብዙ ስራዎችን ሲተገበር ይገኛል። ከዚህም አንጻር የጤና ኤክስቴንሽን ፕሮግራም የጤና ማጎልበት ዋና ምሰሶ በማድረግ ላለፉት 18 ዓመታትና ከዛ በላይ የጤና ኤክስቴንሽን ፕሮግራምን ሲተገብር ቆይቷል። የጤና ኬላ ደረጃዎችን ማሻሻል አስፈልጓል። እንደ ማህበረሰብ የአገልግሎቱ ተጠቃሚ መሆን ያስፈልጋል።
ሌሎች መጥተው እንዲጠቀሙ በተለይ የእናቶችን ሞት ከዚህ ከሾቻ መስማት የለብንም። ከእድሉ ተጠቃሚዎች ውስጥ ወይዘሮ መሰለች ማርሙ፣ አቶ ተሻገር ኬሚቶና አቶ ተሾመ ወንድሙ ጤና ኬላ በመመረቁ ደስተኛ መሆናቸውንም ተናግረዋል። እንደ ሾቻ እናትና ህፃን ከዚህም በፊት ሊሞት ነበረ። አልፎ ተርፎ ደግሞ ህፃናት ስታመምና እናት ስታመም በትከሻ ነው ወንድሞቻችን አባታችን እስከ ዲሪ ተሸክመው ወስዱት። ያም አልፎ ያን ሁሉ ወረዳችን አይቶ ይሄን ችግር አይቶ ይሄ ሞትን ህፃንና እናት መሞትን ለመቀነስ ሀሳብ በራሱ አስቦ በራሱ አቅዶ ይሄን በመስራቱ እያመሰገንኩ አሁን በጣም ደስታ ተሰምቶልኛል። ይሄ እድል ስለተሰጠን በጣም አመሰግናለሁ። ገና ዛሬ የሾቻ ቀበሌ ህዝብ ተወለደ ብዬ ነው ደስታዬን እንግዲህ ብገልጽም አያልቅም። ከዚህ በፊት እናቶቻችን ድሬ ስትሄድና ቦንጋ ስትሄድ መንገድ ላይ ስትሞት ነበር። በጣም ስትጎዳ ነበር። መንገድ ላይ ሄዳ በመኪናም ስትወርቅ በፈረስም በዚህ በቃርዛም ሄዳ ስትወርቅ ስትሞት ነበር። አሁን ደግሞ እዚህ ለጤና ኬላ አይደለም ጤና ጣቢያ ብለን ነው እኛ የምናስበው። በጣም ነው እኔ የሚያመሰግነው። ለአካባቢውና ለጤና ኬላው ሊሟላ ይገባል ያሉትንም አስቀምጠዋል። ያው እንግዲህ ይሄ ተቋም በማብራት ነው የሚሰራ፣ በውሃ ነው የሚሰራ። እናት ደግሞ ትገላገል ቢባል ያን ሁሉ ማቴሪያል ሞልቶ ነው። ለዛ ለማሙላት ደግሞ ማብራት ቢስተካከልና ቢሰጠን እንመለሳባለን። መብራት ይጎለዋል። አሁን ይሄን የመሰለ ጤና ጣቢያ ያለ መብራት አይሰራም። ደና ጥሩ ባለሙያ ያስፈልጋል። መብራት አሁን ሾቻ ህብረተሰብ አሁን እንደመጣችሁ እንዳያችሁት በጣም የሰፋ ነው የበዛ ነው። ደና መብራት እንድሰጥ ብለን እናስባለን። በጤና አጠባበቅ ተግባር ግንባር ቀደም አካባቢዎችን የመፍጠር ስራ በትኩረት እየተሰራ መሆኑን የጨታ ወረዳ ጤና ጥበቃ ጽሕፈት ቤት ገለጸ። በወረዳው 18ቱን የጤና ፓኬጅ በማሟላት ሞዴል የሆኑ 3 ቀበሌዎች ተመርቀዋል። አማኑኤል ክንፌ ዝርዝር አለው። ወረዳዋ ካሏት ቀበሌዎች ውስጥ ባሺ ቀይ 93 በመቶም፣ ኮላ ቀበሌ 91 በመቶም፣ በተጨማሪም ቀይ ቀበሌ 92 በመቶ በተመሳሳይ የጤና አጠባበቅ ተግባር ቀዳሚዎቹም ሆነዋል። እነኚህ ቀበሌዎች እውቅና ያገኙት በጤና አጠባበቅ ዙሪያ ባሳዩት አበረታች ውጤት ሲሆን ከተግባራትም መካከል ሞዴል ማወራዎችን በማብቃት በመረጃ አደረጃጀትና እንዲሁም በአጠቃቀም ዙሪያና የጤና ስራዎችን በማጠናከር ነው። ማህበረሰቡን በጤና አጠባበቅ ዙሪያ ግንዛቤ በማስጨበጥ በአጠቃላይ 8 ቀበሌዎችን ለማስመረቅ የታለመ ሲሆን አሁን 3ቱን ቀበሌ ማስመረቅ እንደተጀመረም የወረዳው ዋና አስተዳዳሪ አቶ ሰለሞን ኃይሌ ገልጸዋል። የጨታ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ መንግስቱ ኃይሌ በበኩላቸው የባሺ ቀይ ቀበሌ እንዲሁም ኮላ ቀበሌ ላይ የታዩ አበረታች ውጤቶችና ተግባራት ጅማሬዎች ናቸው ብለዋል። ኃላፊው አያይዘውም ቀበሌው ሞዴል የሆነው ጥራት ያለውና ፍትሐዊ አገልግሎት ከመስጠት አንጻር የተሻሻለ መጸዳጃም፣ የሳምባ ምች ምርመራ በመስጠትና የጤና ኬላ አገልግሎት እንዲሁም ከመድኃኒት አቅርቦት አንጻር እንደሆነም ተናግረዋል። ያስመረቅን ያለነው የሁለት ገጠር ቀበሌዎችና አንድ የከተማ ያው ማዘጋጃ ነው። እነዚህ 3ቱ ቀበሌዎች ከጤና አኳያ ምን አይነት መስፈርቶች አሟልተው ነው የተመረቁት ከሚለው ሲነሳ እንግዲህ በዋና ማዕቀፍ ወደ 3 ማዕቀፎች አሉ። እነዚህ የጥራትና ፊታዊና ጥራቱን የጠበቀ የጤና አገልግሎት ለሕዝባችን ማድረስ የሚለው ወደ 50% ይይዛል። እንደዛው የመረጃ አብዮት አለ፣ የማህበረሰብ ተሳትፎ አለ። እነዚህ በአጠቃላይ ተደምሮ ወደ 100% ሲሆኑ ነው ቢያንስ ከ100% 85 እና ከዛ በላይ ፐርሰንት ሲያሟሉ ነው በጤናው ዘርፍ ትራንስፎርምድ ወይም ሞዴል ሆነዋል ቀበሌዎችን ብለን ማስመረቅ የምንችለው። ከዚህ አኳያ ያው 3ቱ ቀበሌዎቻችን አንደኛው ኮላ ቀበሌ ነው። ኮላ ቀበሌ ያው በቅድም ካልኳቸው መስፈርቶች ተመዝኖ ወደ 92% ከመቶ በማምጣት ነው ዛሬ ሞዴል አድርገን እያስመረቅን ያለ ነው። ሁለተኛው ቀበሌያችን የቀይ ቀበሌ ነው። ቀይ ቀበሌም እንደዚሁ ከተባሉት ካልናቸው መስፈርቶች 91% ከመቶ በማሟላት ነው ዛሬ እያስመረቅን የምንገኘው። ሶስተኛው የባሺ ቀይ ማዘጋጃ ነው፣ ከተማው ነው። ይህም ከተማው ያው ከመስፈርቶቹ ወደ 93% የሚሆነውን አሟልቶ ዛሬ እነዚህን 3ቱ መዋቅሮች እያስመረቅን እንገኛለን። ለማስመረቅ ያው ፕላን ያደረግናቸው ወደ ደረጃ ለይተናል። በቅድሚያ ወደ 8 ቀበሌዎችን ለማስመረቅ ነው አቅደን የተነሳ ነው። ከነዚህ ነው ዛሬ 3ቱን እያስመረቅን ያለ ነው። ቀሪ 5 አሉ። በአጠቃላይ 23 መዋቅር ነው እንደ ወረዳ ያለንና እነዚህን 23 መዋቅሮች ተራ በተራ እያልን አጠቃላይ አስመርቀን
ወረዳችንን በጤናው ትራንስፎርም እናደርጋለን የሚል ስራ ነው ትኩረት ሰጥተን እየሰራን ያለ ነው። ዛሬ ያስመረቅናቸውን ቀበሌዎች ዛሬ አስመርቀናል ብለን የምንቀመጥ አይደለም ያሉት ኃላፊው ቀሪ ተግባራት እንዳሉም ጠቁሟል። በየቀበሌው ሞዴል ሆነው የወጡ ማውራዎች 18ቱን የጤና ጥበቃ ፓኬጅ አሟልተው እንደሆነ አንስተው ሌሎቹም ከእነርሱ ተሞክሮ በመውሰድ እንዲተገብሩና ጤናቸውን እንዲጠብቁም መክረዋል። ሽንት ቤቱን በስነ ስርዓቱ ባሉት መሰረት ሰርቼ ያለው የተጠቀምኩ ነኝ። ቆሻሻ መጣያችሁት ያሉት ሰርቼ ያለው በስነ ስርዓቱ ሰርቼ ተግባር ላይ አድርጌ የተጠቀምኩ ነኝ። የሰሩት ባስተማሩት መሰረት እየተጠቀምን ነው። ያስተማሩትን ትምህርት በጣም ቆንጆና በጣም አሪፍ ነው። ለኛ ጥቅም የሆነ ትምህርት ነው የሰጡት። በሰጡት መሰረት እኛም ተግባር ላይ አውለን በስነ ስርዓቱ እየተጠቀምን ነው። ሌሎቹ ይሄን እንዲጠቀሙ ጤና ስፔሻሊስቶች የሚሰጡበትን ትምህርት በአግባቡ ወስዶ መሬት ላይ ሳይጥሉ ወስዶ በስነ ስርዓቱ ለነሱ እንደሚጠቅም አድርጎ ለነሱ ለህፃናታቸው ለነሱም ጽዳት እንደሚጠቅም አይቶ አውቆ ወስዶ ቢሰሩና ቢጠቀሙ አሪፍ ነው ብዬ መክራቸዋለሁ። የሚፈስ ነገር ውሃ ነገር እንዳናጠራቅም በውባ በኩል ያስተምሩናል። ይሄ ኮባ ውስጥ ያለውን ውሃን እንድናጸዳ ያስተምሩናል። በእንስራ በምን የተቀመጠውን ውሃ እንድንደፋ ያስተምሩናል ማለት ነው። እኔ አንዳንድ ቦታ ላይ ሲሄድ ማለት ነው ይዤ ነው የምመጣው። አንድ ነገሩ ይዤ ነው የምመጣው። ሰዎችም እንደዛ የሆነ ነገር ሰው ጋር ሲሄድ ይዤ እመጣለሁ። በቤት ላይ ተግባር አደርጋለሁ። እንደዛም ደግሞ የኔም ቤት ደግሞ ያዩ ሰዎቹ በቤታቸው ላይ ሄዶ ተግባር እንዳደርጉ ጥሩ ነገር እንዲሰሩ የኔ ቤት ላይ የመጡት ሰዎች ማለት ነው ጥሩ ስለሆነ ነው የመጡት። እናንተም የመጣችሁት ሌሎችም እነሱ ቤት ላይ እንዲወስዱ እኔም እንደዛ ካጸዳሁኝ ይመጣሉ፣ ያዩኛል፣ ይጎበኙኛል በሚል እንዲሰሩ እህቶቻችንን በጣም ለሰፈር የሚመክራቸዋለሁ። በዚህ በቴሌቪዥን የሚያዩትም እንደዚህ ያለ ህዝብ የሚያዩትን ደግሞ እንደሚያስተምራቸው ነው። የአካባቢን ጽዳት መጠበቅ፣ የሽንት ቤት ንጽህና መጠበቅና የቆሻሻ መጣያ ጉድጓድ ቁፋሮም፣ የፈሳሽ ማስወገጃ ጉድጓድ አዘገጃጀትና ሌሎቹም ሞዴል እናቶች ካከናወናቸው ተግባራት ጥቂቶቹ ናቸው። የከፋ ዞን ጤና መምሪያ ማኔጅመንት አባላት የመድረኩ ተሳታፊዎች ናቸው። እንደ ሀገር የተቀመጠውን የትኩረት አቅጣጫ በመከተል የግል ትምህርት ተቋማት መስራት እንዳለባቸው ተገለጸ። የቦንጋ በለስ ፓራዳይዝ ኮሌጅ በተለያዩ የትምህርት ክፍሎች በዲፕሎማና ዲግሪ መርሃ ግብር ያሰለጠናቸውን ተማሪዎች አስመርቋል። ንጉስ ያለሙ ተጨማሪ አለው። የቦንጋ በለስ ፓራዳይዝ ኮሌጅ በተለያዩ የትምህርት ክፍሎች በዲፕሎማና በዲግሪ መርሃ ግብር ሲያሰለጥናቸው የቆዩን ሰልጣኞች በደማቅ ሁኔታ አስመርቀዋል። የኮሌጁ ባለቤት የሆኑት አቶ ደመላሽ የእንኳን ደህና መጣችሁ ንግግር ካደረጉ በኋላ ኮሌጁ በአገር ደረጃ ሰፊ ስራ እንደሚሰራ ጠቅሰው ተመራቂዎችን እንኳን ደስ አላችሁ ብለዋል። እንኳን ደረሳችሁ። ክቡር አቶ ሚሊዮን ኃይሉ የከፋ ዞን ስራና ክህሎት መምሪያ ኃላፊ፣ ክቡር አቶ ለገሰ ግዘው የዞኑ የኢኖቬሽን ምክትል ኃላፊና የኮሌጁ ቦርድ ጸሐፊ፣ ክቡር አቶ ካሳው ማሞ የዞኑ አስተዳደር ልዩ አማካሪ፣ ክቡራትና ክቡራን ጥሪ የተደረገላችሁ የክብር እንግዶች፣ የተመራቂ ቤተሰቦች፣ በለስ ፓራዳይስ ኮሌጅ ቦንጋ ካምፓስ በዛሬው ዕለት በሚያካሄደው የምርቃት ስነ ስርዓት ላይ ለመታደም ስለተገኛችሁ በራሴና በኮሌጁ ስም እንኳን ደህና መጣችሁ እያልኩኝ የዕለቱን ውድ ተመራቂዎችን እንኳን አደረሳችሁ እንኳን አደረሰ ለማለት ፈልጋለሁ። አቶ ደመላሽ አክለውም ኮሌጁ ለአራተኛ ዙር እያስመረቀ እንዳለ ገልጸዋል። የኮሌጁ ዲን አቶ ጥላውን አጣኖ የኮሌጁን አጠቃላይ ሪፖርት ካቀረቡ በኋላ በድጋሚ ተመራቂዎችን እንኳን ደስ አላችሁ ብለዋል። ሰራተኞችና ኃላፊዎች፣ የተከበራችሁ አቻ ኮሌጅ እንግዶች፣ የመጣችሁ እንግዶቻችን እንዲሁም ደግሞ የተከበራችሁ ከተለያዩ ሃይስኩሎች የመጣችሁ እንግዶቻችን፣ የተከበሩ አቶ ደመላሽ ግሪማ የበለስ ፓራዳይዝ ኮሌጅ ባለቤትና ዋና ስራ አስኪያጅ፣ የተከበራችሁ የኮሌጃችን የማኔጅመንት አባላት፣ የኮሌጃችን መምህራንና አስተዳደር ሰራተኞች፣ የተከበራችሁ የተመራቂ ቤተሰብ
የተከበራችሁ የተመራቂ ቤተሰቦች እንዲሁም የተከበራችሁ ውድ ተመራቂ ተማሪዎች እንኳን ለዛሬው ቀን በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። ውድ የተመራቂ ሰልጣኝ ቤተሰቦች እና አስመራቂ የዛሬ ተመራቂዎች በገንዘብ በስልክና በሞራል በመደገፍ ልጆቻችሁን የዛሬውን ቀን ለማድረስ ብዙ ዋጋ ከፍላችኋል። ሆኖም ግን ድካማችሁ ፍሬ አፍርቶ ዛሬ ላይ ለምረቃ በቅቷል። እናንተም የለፋችሁበትን የልጆቻችሁን ፍሬ ለሚታየው የዛሬው ቀን እንኳን በሰላም አደረሳችሁ በድጋሚ ማለት እፈልጋለሁ። የአንድ ተቋም ትልቁ ሀብት እንዲሁም የእድገቱና የውድቀቱ ምንጭ የሰው ሀብትና የሰው ሀብት አመራር ነው። ስለሆነም ውድ የኮሌጃችን አጠቃላይ ሰራተኞች ለኮሌጃችን ከዚህ መድረስ ከፍተኛ ሚና በመጫወታችሁ በኮሌጁና በእኔ ስም አንድ ምስጋና በተመራቂዎችና በአስመራቂ ፊት አቀርባለሁ። በጣም አመሰግናለሁ። ኮሌጁ በተለያየ የትምህርት ክፍል ከፍተኛ ውጤት ላመጡ ተማሪዎች ሽልማት አበርክተዋል። በኮሌጁ የተመረቁ ተማሪዎች በሰለጠኑት የትምህርት ዘርፍ በቂ እውቀት ማግኘታቸውን ጠቅሶ በቅንነትና በታማኝነት አገራቸውን እንደሚያገለግሉ አብራርተዋል። ማህሌት ገበያ በጣም ነው ደስ ያለኝ። እኔ የተማርኩት ደግሞ የቤተሰብ ድጋፍ የኔም ታታሪነት ነው እዚህ የደረስኩት። ትምህርት ቆይታዬም አሪፍ ነበረ። የተማርኩትም በአኒማል ሄልዝ ኬር ነው ወይም በእንስሳት ጤና ሳይንስ ማለት ነው። በሱ ነው የተማርኩት። አኒማል ሄልዝ ዋነኛ ዓላማው ማህበረሰቡ ማገልገል ነው እና ያው እንግዲህ ስራ ሊገኝም ላይገኝም ይችላል። ባገኘው አጋጣሚ ስራ ካገኘው ማህበረሰብን ለማገልገል ዓላማ ኑሮኝ ነው የተማርኩት። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ከሳምንቱ የተመራረጡ አበይት ዜናዎች እነኝን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረግ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ቸር ሰንብቱ።